በራስ መተማመን በጣም ብዙ ሰዎች በተለይ በዚህ ዘመን በራስ መተማመን የላቸውም። ነገር ግን ለአንድ ግለሰብ ከሚያስፈልጉት መሰረታዊ የስነ ልቦና እሴቶች መካከል አንዱና ዋነኛው በራስ መተማመን ነው። ብዙዎቻችን በራስ መተማመናችን አነስተኛ ወይም ከነጭራሹ ባለመኖሩ ያጣናቸው ብዙ ነገሮች አሉ። ለመሆኑ በራስ መተማመን ምን ማለት ነው? በራስ መተማመን የተለያዩ ምሁራን የተለያዩ ፍቺዎች ሰጥተውታል። ሆኖም ጭብጣቸው ተመሳሳይ ስለሆነ አንዱን ብቻ ልንገራችሁ። በራስ መተማመን ማለት ስለራሳችን ችሎታ በቂ እውቀትና እምነት ኖሮን ከዚህ በመነሳት ደግሞ በግፊትና በጫና ውስጥ ስንሆን ጥሩ ውሳኔዎችን መስጠት ማለት ነው። በራስ መተማመን የራስ እውቀትና ክብር እና የራስን ችሎታ የማወቅና ውጤታማ በሆነ መልኩ ነገርን እፈጽማለሁ ብሎ እምነት መጣል ነው። ታዲያ የራስ መተማመን ዋና መገለጫዎች ምን ናቸው? ዛሬ በዚህ ቪዲዮ በራስ መተማመናችንን አነስተኛ ስለሆነ ስላጣናቸው ነገሮች ለማውራት ሳይሆን እንዴት በራስ መተማመን መገንባት እንችላለን ወይም እንዴት ያለንን አጠንክረን ወደፊት እንሄዳለን የሚለውን ለማየት ነው። ስለዚህ በራስ መተማመን እንዴት መገንባት እንችላለን? አንደኛ፣ በራስ መተማመን የሚሸረሽሩ ሀሳቦችን ነቅሰህ ካውጣ። በአእምሮ ውስጥ ያሉትን አልችልም፣ አይሳካልኝም፣ እወድቃለሁ እና አይሆንልኝም የሚሉትን አሉታዊ ሀሳቦች ለያቸው። እነዚህ ሀሳቦችም የጨለምተኝነትን ዘር በውስጥ በመዝራት የራስ እውቀትህን በማሳነስ በራስ ላይ ያለ መተማመን ይሽሩታል። ስለዚህ በውስጥህ ያሉትን በራስ መተማመን የሚሸረሽሩ ሀሳቦችን ነቅሰህ አውጣቸው። ሁለተኛ ደግሞ አሉታዊ ሀሳቦችን ወደ አዎንታዊ ቀይራቸው። ከላይ የተጠቀሱትን አሉታዊ ሀሳቦች ወደ ምክንያታዊ ወደሆኑ አዎንታዊ ሀሳቦች ቀይራቸው። ለምሳሌ እችላለሁ፣ እሞክራለሁ፣ አሳካለሁ ወደሚሉት ሀሳቦች ቀይራቸው። እነዚህን ራስን የማበረታቻና ለራስ እውቅና መስጫ ሀሳቦች ቀስ በቀስ በህይወት አዳብራቸው። ሶስተኛ፣ አዎንታዊ ሀሳቦችን ትኩረት ስጣቸው። አእምሮ አሉታዊ ሀሳቦችን ብዙ ትኩረት እንዳይሰጣቸው ለአዎንታዊ ሀሳቦች ሰፊ ቦታና ጊዜ ሰጣቸው። ለማሳካት የምታልመውን ጉዳይ ትኩረት በመስጠት ይህንን ጉዳይ ወደ ትናንሽ ሀሳቦች በመቀየር ወደ ተግባር ግባ። በዚህም ከሰዎች እርዳታ ለመጠየቅ፣ ስትሳሳት ይቅርታ ለማለት፣ የማይሆን ነገር ሲመጣ ደግሞ አይሆንም ለማለት አትፍራ። ሁልጊዜም ከዚህ በፊት ያሳካቸውን ነገሮች እናም ጠንካራ ጎኖችን አስባቸው። ዙሪያህን በጥንቃቄ ቃኘው። በዙሪያ ላሉ አዎንታዊ ሀሳቦችን እንድታስብና መልካም ድርጊቶች እንድታከናውን ለሚያደርጉልህና ለሚያግዙ ወዳጆችን ሰፊ ጊዜ ስጥ። በአንጻሩ ስለ ራስህ መጥፎ እንድታስብና ምቾት የማጣት ስሜት እንዲሰማ ከሚያደርጉ ሰዎች በተቻለ መጠን ራቅ። ካልሆነ ደግሞ ምክንያታዊ በሆነ መንገድ ነቀፌታቸውን ተመልከተው። አምስተኛ፣ ችሎታህን ለይተህ አውጣ። እያንዳንዱ ሰው ቢያንስ አንድ ነገር ላይ ጎበዝ ነው። ስለዚህም አንተም ጎበዝ የሆንክበትን ወይም ብሰራው አሳካለሁ የምትለውን ነቅሰህ በማውጣት ትኩረትን ወደዚህ አድርገው። ተጨማሪ የሆኑ ጊዜን የምታሳልፍበትና ስኬታማ የምትሆንበትንም ነገሮች ለይተህ አውጣና ትኩረት ስጣቸው። ስድስተኛ፣ በራስህ ኩራ። ባሉ አዎንታዊና በጎ ጎኖች ምክንያት ተገቢና መጠነኛ የሆነ ኩራትን ኩራ። ከሰዎች ጋር ባለህ መልካም ግንኙነት አዳማጭ በመሆን የሰውን ችግር መረዳት በመቻልክ እስካሁን ባሳካቸው ስኬቶችህ እናም በመሳሰሉት ጥሩ ስሜት እንዲሰማ በማድረግ ኩራትህን ጨምር። ሰባተኛና የመጨረሻው፣ ሁሌም ራስህን ሁን። አዳዲስ ሰዎችን ስትተዋወቅ ስለራስህ ውሸት በመናገር እውቅናን ለማግኘት አትሞክር። ስለራስህ መዋሸት በወቅቱ ጥሩ ስሜት ሊፈጥርልህ ይችላል። ሆኖም ግን ወዳጄ፣ ጊዜው ባለፈ ቁጥር እውነቱ ከዛሬ ነገ ወጣ በማለት በስጋት እንድትኖርና ሁሌም በራስ መተማመንና በልበ ሙሉነት እንዳትቀርብ ያደርግሃል። በራስ መተማመን ሁሌም ሚዛናዊ ሊሆን የሚገባው እሴት ነው። ዝቅተኛ በራስ መተማመን ያለው ሰው የሚመጣውን አስቀድሞ በመፍራት ነገሮችን ከመስራት ወይም ከመሞከር ይቆጠባል። ስለዚህ በራስ መተማመን በምክንያታዊነትና እውነትን ሚዛናዊ አድርጎ በመጓዝ መሄድ ይጠይቃል። ሰላማችሁ ይብዛ።